ዛሬ ሰበር ዜና አለኝ፣ ወይም ደግሞ የሚያስቅም የሚያሳዝንም ዜና አለኝ። እርሱም ምንድነው? አምላክን የገደለችው ሚስማር ኢትዮጵያ ውስጥ አለች። አምላክን የተገደለበት መሳሪያ ኢትዮጵያ ውስጥ መዶሻው እስራኤል ነው ያለው፣ የተገደለበት ደግሞ እዚህ ነው ያለው። ከሱን ጀመርላችሁ ብዬ ነው። አምላክ የተገደለበት ሚስማር ተገኝቷል ኢትዮጵያ ውስጥ። ካልሰማ አዲስ ዜና ነው። እሺ አዲስ ዜና ነው። ስሙ ያያችሁት ነው። መጣችሁ ማየት ትችላላችሁ። አንድ ጊዜ እዩት። ይሄ ክርስቶስ የእግዚአብሔርን ድንቅ ስራ መጣችሁ ማየት ትችላላችሁ። እስቲ ሰማያትን እልል ብላችሁ አመስግኑ። ቢላህ አለይኩም አምላካቸውን የገደለውን ሚስማር እያዩ እልል ይላሉ። አምላክ የተገደለበት ሚስማር እየታየ ማለት ነው። እንዳውም ማልቀስ የነበረባቸው፣ እንዳውም ሚስማሩን መደብደብ ከቻሉ ማጥፋት ያለባቸው፣ አምላካቸውን ገሎባቸዋል። እነሱ ግን አምላካቸው የተገደለበትን ሚስማር እያያዙ ያጨበጭባሉ። ምን አይነት ማህበረሰብ እንደሆነ ማለት ነው። እሺ አሁን ይሄን አይተናል። ቀጥታ ወደ ፕሮግራሙ እንገባለን። የመጀመሪያ ኢንሻአላህ ኢብራሂም ተጀምሯል። የመጀመሪያው ከመጽሐፍ ቅዱስ የእግዚአብሔር ባህሪ ኦኬ። ማሂሩ አቡኪ ማሂሩ አቡኪ ካላችሁ አንድ አጠር ያለ ከዛ ክርስቲያኖች ማስገባት እንጀምራለን። መንገድ ላይ ነኝ። በቃ እኔ ጀምረው። በቃ ሳላህ እኮ የለህም ወይ ይመቸኛል። ይመቸኛል። ይምሩ ልቀጥል። ኦኬ እሺ፣ ይቻላል። እኔ ጀምራለሁ። 500 ሺህ ገብቷል። ማሻአላህ። wait a minute ጥቂት ደቂቆችን ወይ አልሰማም። እኔ ጋር የለም። የታ ድምጽ ይሰማል አሉ አይደለ ጋይስ? እስቲ አንድ ጊዜ አረጋግጡልኝ። አዎ here we go guys. ኦኬ እንሰማለን። እሺ ቢስሚላሂ ራህማን ራሂም። እንግዲህ የዛሬው ርዕሳችን እግዚአብሔር በመጽሐፍ ቅዱስ ወይ ደግሞ የእግዚአብሔር ባህሪያት የሚል ይሆናል። ክርስቲያን ወገኖቻችን አምልኩት የሚሉ አንድ አምላክ አለ፣ እሱም እግዚአብሔር ነው። ይሄ እግዚአብሔር ተብሎ የሚጠራው አካል የምርም መለኮታዊ ባህሪያት አሉት ወይ? የእርሱ ባህሪያት ለአምላክ ተብሎ ለመጠራት ብቁ ናቸው ወይ የሚለውን ርዕስ እናያለን። እና ይህንን ስንጠቀም መጽሐፍ ቅዱስን ነው እንደ ማቴሪያል እንደ ቱል የምንጠቀመው። ቁርአናችን በሱረቱል ሐጅ ላይ ምን ብሎ ይናገራል? ምዕራፍ 22 ቁጥር 74 ላይ ማቀደሩላህ ሐቀ ቀድሪሂ ይላል። አላህን ተገቢ ክብሩን አላከበሩትም። ለአላህ የሚገባውን ተገቢ ትክክለኛ የሆነ ክብሩን አልሰጡትም። መጽሐፍ ቅዱሳቸው ላይ አዋርደውታል። ለስጋ አባታቸው የሚሰጡትን ክብር ለአምላካቸው አልሰጡም። እና በዚህ ምክንያት ደግሞ ቁርአን ሲናገር እውነተኛው ንጉስ አላህ ከሃዲያን ከሚሉት ሁሉ ላቀ ይላል። እውነተኛው ንጉስ አሁን ከምናነብላችሁ ጌታ አምላካችን ስለራሱ ሲናገር እውነተኛው ንጉስ ይላል። እውነተኛ የሆነው ንጉስ ማን? አላህ ከሃዲያን ከሚሉት ነገር የጠራ የላቀ ነው ይላል። ከሃዲያን ምን ብለው ይጠሩታል አምላካቸውን ስንል ከሚገልጹባቸው ገለጻዎች መካከል አንዱ አምላካቸውን ነቀዝ ብለው ነው። ነቀዝ ብለው አምላካቸውን ይጠሩታል። ይህንንም የት ነው የምናገኘው? መጽሐፍ ቅዱስ ላይ ነው የምናገኘው። ነቀዝ ምንድን ነው ብላችሁ ከጠየቃችሁን የስክሪን ላይ የሚገኘው ተባይ ነው ወይ ደግሞ ብል ነገር ነው። ስንዴ ላይ የተለያዩ ነገር ላይ እያወጣ የሚበላው እሱ ነቀዝ ይባላል። መጽሐፍ ቅዱስ ላይ አምላክን እንደ ነቀዝ ይገልጹታል። ማስረጃው ምንድን ነው? በትንቢተ ሆሴዕ ምዕራፍ 5 ቁጥር 12 ላይ እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ እሆንበታለሁ ይላል። እኔ ብሎ እግዚአብሔር ይናገራል። እኔ ለኤፍሬም እንደ ብል እሆናለሁ፣ ከዛ ለይሁዳ ቤት ደግሞ ነቀዝ እሆንበታለሁ ይላል። ተመልከቱ፣ ነቀዝ እሆንበታለሁ። ለማን? ለይሁዳ ቤት እንደ ነቀዝ ነው መሆንባቸው ይላል። አምላክ እንዴት ይገለጻል? በመጽሐፍ ላይ እንደ ነቀዝ ይገለጻል። እኔ ነቀዝ ነው መሆንባቸው ብሎ ይናገራል። ይሄ ትክክለኛ የአምላክ ባህሪ ነው ወይ?
የምር አምላክ እንደ ነቀዝ ይሆናል ወይ ደግሞ በዚህ ደረጃ ሊገለጽ ይችላል ወይ ብለን ደግሞ እንጠይቃለን። ሌላኛው እጅግ በጣም በሚያሳዝን መልኩ መጽሐፍ ቅዱስ ላይ እግዚአብሔር እንዴት ይገለጻል ከተባለ በትንቢተ ኢሳይያስ በምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደመጣባት ሴትዮ ጮሃለሁ ይላል። አሁን እዚህ ጋር ክርስቲያን ወገኖቻችን አንድ የሚያስቀምጡት ነገር አለ። በመጀመሪያ ቃሉ ምንድነው የሚለው? ድሮ ዝም ብዬ ነበር አለ። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛ ሴት ጮሃለሁ ይላል። ምጥ እንደያዛ ሴት ነው የምጮኸው ብሎ እግዚአብሔር ሲናገር እንሰማለን። ምጥ የያዛ ሴት እንዴት ነው የምጮኸው? ሁላችሁም ታውቃላችሁ። ማታውቁት ካላችሁ ልከፍትላችሁ ይችላል። እንደዚህ ሊሆን ይችላል። እንደዚህ እጮሃለሁ ብሎ ይናገራል። ማን? እግዚአብሔር ምጥ እንዳመጣባት ሴትዮ። አሁን ወገኖቻችን ምንድን ነው የሚሉት? እንደዚህ ተብሎ መጠራቱ እኮ ምሳሌ ነው። እሱ በጣም በቁጣ መናገሩን ኃይሉን ምናምን እነዚህን ነገራቶች የሚያመላክት ምሳሌያዊ ቃል ነው ብለው ይናገራሉ። ነገር ግን እንደዛ አይደለም ነው። እንደዛ ቢሆን እንኳን ለአምላክ የተገባ አይደለም። ለምሳሌ ጠዋት አባታችሁ ስማችሁን ድምፁን ከፍ አድርጎ ይጠራችኋል። ምሳሌ ነው የሚለው ነገር አጀስት እንኳን ብታረጉ ድምፁን ከፍ አድርጎ አባታችሁ ቢጠራችሁ አባዬ ለምንድነው ጠዋት ምጥ እንደመጣባት ሴት የጮህኩብኝ አትሉትም? ሊመታችሁ ሲመጣ አይ ምሳሌ እኮ ነው ብትሉት እስቲ ይቀብራችኋል፣ እንደዛም ብላችሁት። ስለዚህ ከሰደብከው አንተ ውሻ ካልከው በኋላ ምሳሌ እኮ ነው ብትለው ምንም የሚያመጣው ነገር የለም። ስለዚህ እግዚአብሔርን ምጥ እንደመጣባት ሴትዮ ይጮሃል ብላችሁ ከቀበራችሁት በኋላ ምሳሌ አላችሁት፣ ምሳሌ አይደለም አላችሁት፣ አንዴ ገድላችሁታል ነው። ስለዚህ ምሳሌ ነው ምሳሌ አይደለም የሚለው ነገር አንዴ የወረደውን የተሰበረውን መስታወት የሚጠግን አይደለም ነው። ስለዚህ ይሄ ለአምላክ ምንም አይነት ክብር እንዳሌላችሁ፣ ለስጋ አባታችሁ የምትሰጡትን ክብር፣ ለጓደኛችሁ የምትሰጡትን ክብር ለአምላካችሁ እንደማትሰጡ የሚያሳይ ከዚህ ሁሉ የጠራ ነው። አንደኛ ምጥ እንደመጣባት ሴት መሰል ገለጻዎች፣ ሁለተኛ ደግሞ እንደነቀዝ ከነዚህ ነገራቶች ሁሉ የጠራ ነው። ኢንሻአላህ ወደ ወንድሞች እንሄዳለን። ወንድሞች ቀጥሉ። ኦኬ ኢምራን ሪፖርት፣ ይሄ አካውንት ሪፖርት እየተደረገ ነው ጋይስ። ኦኬ እስቲ ተመልሷል። እሺ አለ ኢምራን ይሰማል። አንድ ጊዜ ግን የቅድሙ ሪፖርት አለ ቲክቶክ ራሱ ነው ሪፖርት ያደረገው መሰለኝና ሁላችሁም ኮፒ ሊንክ ማድረጋችሁን አትርሱ። ከውጪ ሪፖርት እያሳየ ነው ወደ ውስጥ የሚያስገባው። ሶ ኢምራን ቀጥላው። አኺ እኔ ገስትን መንካትም አልቻልኩም። ሞዴሬተሮች አትንኩ ብዬ ነበር ግን አልሰሙም እና ታትነኝ ስላሉ ከዚህ በኋላ ምንም ትልቅ ማድረግ አልችልም፣ ሰው ማስገባትም አልችልም። ስለዚህ ቀጥሉ እናንተ ኢንሻአላህ፣ በኋላ አወራለሁ እኔ። ኢብሮ ካላችሁ እናንተ ቀጥሉ። እሺ ክርስቲያኖች ገስት ላይ ያላችሁ አያስገባም ገስት ስቲል ኦኬ። በዚህኛው አድሚን አይደለም፣ ከቻልክ በዚህኛው አድሚን አድርገኝ። አይ ቲንክ ከዛኛው አንሳና እዚህ ላይ አድሚን አድርገኝ እና ምልክት አለ ቲክቶክ ዋርኒንግ ሰጥቷል። ሶ ይሄ ዋርኒንግ እስኪነሳ ሁላችሁም ኮፒ ሊንክ ማድረጋችሁን አትርሱ። አይ ቲንክ ኢብሮ ስታክ አድርጓል እኔ ጋር። ሰላም አይ ገስት ላይ እንትን ካለ ወአለይኩም ሰላም ተቆጥ ኢብሮ በቃ ዝጉና ነው በላቸው። አትኮ ሆስት ሳይሆን ዘግተው ይምጡ ኢንሻአላህ። መጥቷል ዘግቷል። ኢብሮ ኢምራን ዘግቷል። ደግሞ ይሄንንም በሪፖርት እንዳደረጉ የቀረን 2 ቤት ነው፣ የኢምራን የአህመድ ቤትና የማሂር ቤት ነው። ይሄንንም ደግሞ አዘጉት። ኢብሮ አማርት ያወከርስ እንዴት ሆነ? ያወከረም እኮ ምንም አይልም ነበር። ምን ያቡኪ እኮ ያው ነው፣ ተመሳሳይ ነው ከሱ አንድ ላይ እኮ ነው። ባለፈው ራሱ እንትን ነው በቃ ጀማ ለእናንተ መነገር የለበትም። ወንድሞች የተናደዱ መውጣት የለባቸውም። በአንድ ጎን ፊት ለፊት ላለው ትግል ወንድሞች ከቆሙ እናንተ ደግሞ ኮፒ ሊንክ በማድረግ በማድረግ ውስጥ ደግሞ ስራቸው አድርጋችሁ መያዝ አለባችሁ። ይነገራችሁ አይገባም። በቃ ጸድ ያራዳ ሰዎች አይደል ያላችሁ እዚህ ያላችሁት፣ ነቃ ብላችሁ ኮፒ ሊንክ ታፕ ማድረግ ነው ያለባችሁ። ሶ ኮፒ ሊንክ ታፕ ማድረግ አለባችሁ። በርቱ በዛሬ እሺ። እንደዚህ ነው ማድረግ ያለባችሁ። ከመጡ አስገባቸው። ኢብሮ እንትን አድርገላ። ይሄኛው አካውንት ሞዴሬተር እኮ የለም ያኛው ነበር። ቢስሚላህ ምንድን ነው? እኔ እኮ ወላሂ ምን አተነፋፈስ ነው ታውቃላችሁ? ንዴት ነው። አንተን ቢራ አሳይታችኋለሁ። ቢራ አታሳዩ እያለ ብቻ ነው ያላቅም። ቢራ አሳይታችሁ ነው።
እሺ ሳራ ወይ ጉድ አተ ትልቁንና ሁለተኛውን አካውንት አስረክበን መጣን። ይሄው ሶስተኛ እቺ 11 ሺህ ያላት አፒል አድርገን አፒል አደርገዋለሁ በኋላ ኢንሻአላህ። ምን ቢራ የገለብጡ የለም እንዴ? ቆይ ምንድነው በአሳይመንት? ሰላም አለይኩም። አህመድ በውስጥ አንድ ጊዜ ቴሌግራም ግሩፕ ላይ ግባሽ። ኧረ እነዚህ ሰዎች እሺ እንቀጥል። ዳይሬክትሊ ወደ ፕሮግራማችን ካሜራ ዘግተን ነው። ካሜራ ዘግተን ኖት ካሜራ ዘግተን ካሜራ ከፍተን እሺ። ኢምራን እስቲ አንተ ጀምር። አንተ ይሻል። ቆይ አንተ ጀምር። እኔ ስዕሎቹን እስካጠፋ ድረስ አንተ ጀምር። ኢምራን አለ። የራሳችሁ ጥፋት ነው ማለት ነው አይደለም? ቤቱ ሪፖርት ስላለበት ነው። ኦኬ እሺ እንትን አድርጉ። እሺ እንትን አድርጉ። ሀሳባችንን ሰብስበው። እሺ ከአንድ ሀሳባችንን ሰብስበን ሁላችንም አቡበከር የት ሄዶ ነው? አቡበከርን ተርተናል። ኧረ እባክህ ሁለተኛ አካውንት አለው እንዴ? እሺ ለማንኛውም እንትን በሉ የጀማ ሀሳባችሁን ሰብስበው ባርጉና እዚህ ከታች ያላችሁም ከላይ ያላችሁም ታባርጉ። ኮፒ ሊንክ አድርጉ። እሺ በጣም ወሳኝ ፕሮግራም ይሆናል ኢንሻአላህ። ታባርጉ። ይሄ ነገር በጣም መዳረስ አለበት። በሰፊው ነው የምናወራው ብዙ ነገሮችን ኢንሻአላህ። እናንተ እዚህ ወንድሞች ይጠቅሟችሁ፣ እናንተ ነው ወንድሞች መጥቀም አለባችሁ። ኮፒ ሊንክ ታብ ማድረግ ከአላህ ነው የምናገኘው ሁለታችንም እና በዚህ መልኩ ነው የምናደርገው። እሺ ኢምራን ሰላም አለይኩም አለ። ወሰላም ወራህመቱላሂ ሀቢቢ መርሐባ። እሺ አሁን እንትን አድርግላችሁ ከእንደገና እንትን አድርገን ፕሬዘንት አድርግላችሁ በቃ ነቃ እንዲሉ ከታች ያሉ ሰዎች ሀሳቡን ኢንሻአላህ ታብታብ ሁላችሁም ያደርጋችሁ። ያው እስካሁን ብዙ ፖይንቶች ተነስተዋል። ያው የእግዚአብሔር ባህሪያት ላይ እየተወራ ያለው አንድ ባህሪ ልጥቀስላችሁና እንቀጥላለን ማለት ነው። አሁን ደግሞ ያው ቀጥታ ወደ ፕሮግራሙ እንግባ ኢንሻአላህ። ያው ቀደም ስለነበራችሁ ድጋሚ አላብራራም። ኤኒዌይ እሺ አሁን የማሳያችሁን ምንድነው ሰይጣን የእግዚአብሔር ወዳጅ ነው። እግዚአብሔር በሰይጣን ይታዘዛል። ሰይጣን እንደዚህ ያዘዋል፣ ይቆጣጠረዋል። ይህን የተናገረው ደግሞ መጽሐፍ ቅዱስ ነው። ማስረጃ ለቅ ነው። መጽሐፈ ኩፋሌ ምዕራፍ 22 እንደዚህ ይላል። ሁሉን የሚገዛ ጽሁፍ ወደ ጎናው ሀቢቢ። እሺ ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። በደንብ አዳምጡ። ሰይጣን መጥቶ በአምላክ ፊት ምን አለ? እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርጎ ያቀርበው ዘንድ ንገረው አለ። ይታያችሁ ሁሉን የሚገዛው በእነሱ ሰይጣናቸው መጥቶ ለእግዚአብሔር ምን አለው? አብርሃም ልጁን እንዲሰዋ ንገረው አለው። አሁን ችግሩ ምን ለመካላችሁኝ፣ እግዚአብሔር የሰይጣንን ቃል ሰምቶ ወርድ ባይወርድ ተገበረው። እዚህ ጋር አዛዡ ሰይጣን ነበረ። ያው እንደ ሐሳብ ነበር ያቀረበ አዘዘው አይደለ? በሚያሳዝን ሁኔታ ግን እግዚአብሔር የሰይጣንን ቃል ሰምቶ ፈጸመ። እንደዚህ አዘዘው ማለት ነው። የት ነው የምናገኘው? ካለ ዘፍጥረት ምዕራፍ 22። ያው ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ አብርሃም እነሆ አለሁ አለ። የምትወደውን ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ። እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። ስለዚህ አሁን ባየነው መሰረት እግዚአብሔር ሰይጣን ያዘዋል። ጥያቄ በሰይጣን የሚታዘዝ አምላክ ነው? ሲቀጥል መመለክ ያለበት በዚህ ሎጂክ ከሄድን ሰይጣን ወይስ እግዚአብሔር? ለምን ሰይጣን እኮ ከእግዚአብሔር በላይ ሆኖ እግዚአብሔርን አዞታል። ውሸት ተነግራችኋል የምትሉ ካላችሁ ግቡ። ኢንሻአላህ ወንድሞች ቀጥሉ። ደግሞ ኢምራን የሆነ ሰጀስሽን ምናምን አይደለም እኮ ቀጥታ ትእዛዝ ነው። ንገረው አለው፣ ነገረው እና ይሄ ከባድ ነው። አንድ አምላክ እስከሆነ ድረስ እንዴት ነው የሆነ ለአምላክ የሚገባው ነገር እኮ አለ። ትእዛዝን አይቀበልም አምላክ። ከማን ትእዛዝ ይቀበላል? ለአምላክ ንገረው ብሎ ማዘዝ ማለት ይሄ ጭራሽ በጣም ማያስኬድ ነገር ነው። እሺ ጀዛከላህ። ማሂር ምን ትላለህ በዚህ ዙሪያ? እስቲ አንድ ነገር አይጠቀስልንም ከአንተ? ወይ አንድ ብቻ አይደለም የሚያዘዘው መርሐባ። በቃሽ እዚህ ዙሪያ እንትን ይባልሽ። እግዚአብሔር በሰይጣን የተዛነ የተባለ ነው። በቃ ሰይጣን በጣም ተቃራኒ የሆነ አካል ነው። በተቃራኒ አካል እግዚአብሔር ተገዢ የሆነ ነው። በቃ ታዘዘ፣ አድርግ ተባለ፣ እያደረገ ነው። ምን ትላላችሁ ክርስቲያኖች? አምላካችሁ በሰይጣን ተዘዘ፣ ምላሻችሁ ምንድን ነው?
አስባችሁ ታውቃላችሁ? በቃ ተቃራኒ የሆነ ማለት ነው። በቃ ተቃራኒ የሰዓት አካል እየታዘዘ ነው እንግዲህ ለዛ የታዘዘ ነው። እሺ ምላሻችሁ ምንድነው? በዚህ ዙሪያ ክርስቲያኖች ካላችሁ ዲፌንድ አድርጉ፣ ክርስቲያኒቲን ዲፌንድ አድርጉ፣ ከዚህ ጋር ተያይዞ ያለውን ነገር ዲፌንድ አድርጉ። እሺ ሳላህ የምትለው ነገር አለ ከዚህ ጋር ተያይዞ? ከዚህ ጋር ተያይዞ አንድ የማነሳው ርዕስ አለ፣ ብዙ ጊዜ የምናነሳው ርዕስ ነው። እስኪ ትልቁ ላይ አድርገኝና ኢንሻአላህ እሱን አነሳዋለሁ። ቴክስቱ ወደዛ ጠጋቢ አሪፍ ነው፣ ያ ሙሉ እንዲታይ። እሺ አሁን የምናነሳላችሁ አንድ ነጥብ ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር የሕዝብን ኃጢአት የሚያስተሰርየው ለዲያብሎስ መስዋዕት ሲቀርብ ብቻ ነው። አኮርዲንግ ቱ ባይብል መጽሐፍ ቅዱስ እንደሚለው ምንድን ነው? እግዚአብሔር ኃጢአትን የሚያስተሰርየው መጀመሪያ ለሰይጣን ሰውለት መስዋዕት ያቀርቡለትና ለሰይጣን መስዋዕት ስታቀርቡ ያን ኃጢአታችሁን አስተሰርይላችኋለሁ ይላል። ይህንን የሚናገረው ራሱ እግዚአብሔር ነው። እና ኢማጂን አምላክ ለሰይጣን መስዋዕት አቅርቡ ብሎ ሲናገር፣ በነገራችን ላይ እንዲህ ብሎ የሚናገረው በኦሪት ዘሌዋውያን ምዕራፍ 16 ቁጥር 5 ላይ ነው። ሁላችሁም በደንብ ያዙ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 5 ላይ እንዲህ ብሎ ይናገራል። ከእስራኤል ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየሎች ይዛችሁ ነው አለ። ህዝበ እስራኤልን ኃጢአታቸውን እንዳስተሰርይላቸው 2 አውራ ፍየሎች አለ። ልብ በሉ 2 አውራ ፍየሎችን አዘጋጁ አለ። 2 አውራ ፍየሎች ከመጡ በኋላ ለማን ነው እነዚህ እንግዲህ የሚሰጡት ከተባለ ወረድ ብሎ አውሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር ሌላውን ዕጣ ለሚለቀቅ ይላል። አማርኛው ላይ የሚለቀቅ ብለው ትርጉመውታል። ነገር ግን በሌላኛው አማርኛ ላይ ምን ብሎ ያስተካክሉታል? ዘሌዋውያን 16:8 ላይ በዚያም አንዱ ለእግዚአብሔር ሁለተኛው ለአዛዜል የሚል ምልክት ያለባቸው 2 ድንጋዮችን ወስዶ ዕጣ ያወጣ ይላል። እና አሮን 2 ድንጋይ ወስዶ ዕጣ ያወጣል። አንደኛው ፍየል ለእግዚአብሔር ነው፣ አንደኛው ፍየል ደግሞ ለአዛዚኤል ነው። ሊትራሊ ለማን ነው ይላል? ለአዛዚኤል 1 ፍየል አቅርቡ አለ። ለማን? ለአዛዚኤል። አሁን እዚህ ጋር ነው ጥያቄው። አዛዚኤል ማን ነው ብለን እንጠይቃለን። አዛዚኤል ማን ነው ብለን ስንጠይቅ አዛዚኤል የምድረ በዳ ሰይጣን ነው። ይህንንም እንግሊዝኛ ቨርዥን ላይ ራሱ መጽሐፍ ቅዱስ ሆሊ ባይብል መጽሐፍ ቅዱስን ስናይ ምን የሚል ነገርን እናገኛለን መሰላችሁ? ዌር አይ ዊል ሾው ዩ ዊች ጎት ዊል ቢ ሳክሪፋይስድ ቱ ሚ ኤንድ ዊች ዋን ዊል ቢ ሴንት ኢንቱ ዘ ዴዘርት ቱ ዘ ዲመን አዛዚኤል አለ። 2 ፍየሎችን ይዛችሁ ነው አለ። 2 ፍየሎችን ይዛችሁ ነው። አንደኛውን ፍየል ለእኔ ስጡኝና አንደኛውን ፍየል ደግሞ ለአዛዚኤል ስጡት። አዛዚኤል ደግሞ ማን ነው ይላል? ዲሞን ነው ይላል። ሰይጣን አጋንንት ነው ይላል። አንዱን ለእኔ አንዱን ለአጋንንቱ ለአዛዚኤል ስጡ ብሎ ይናገራል። አዛዚኤል በሌላኛው ስሙ ሰይጣን ነው። ይህንን እኛ ሙስሊሞች እናምናለን። በኢቲካን ፊ ኡሉመል ቁርአን ኪታብ ላይ አልኢብሊስ ይላል። ኢብሊስ ወይ ደግሞ ሰይጣን ወካነ እስሙሁ አወለን አዛዚኤል አለ። የኢብሊስ የመጀመሪያው ስሙ አዛዚኤል ነው ይላል። ስለዚህ አዛዚኤል በሌላኛው ስሙ ኢብሊስ ነው። ስለዚህ ኃጢአታችሁን ማስተሰርይላችሁ አንዱን ፍየል ለእኔ ስትሰጡኝና አንዱን ፍየል ደግሞ ለአዛዚኤል ስትሰጡ ነው ብሎ ይናገራል። ስለዚህ እዚህ ጋር እኛ እንጠይቃለን፣ እነዚህ 2 አካላት እንዴት ነው አብሮ የሚሰሩት ነው? ኦኬ ኃጢአትን ለማስተሰረይ እንዴት ነው ሰይጣን ጋር ሄዳችሁ ለሰይጣን ሰው የሚለው? እውነተኛ አምላክ እንዴት ነው ለሰይጣን መስዋዕት አቅርቡ ብሎ ሊናገር የሚችለው? ይሄ ከአምላክ የሚጠበቅ ነው ወይ? በመካከላቸው ያለው ግንኙነት ምን አይነት ትስስር ነው? ምን አይነት ግንኙነት ነው? ኃጢአትን የሚያስተሰርየው ለሰይጣን ሲሰዋ ነው። በአንድ በኩል ደግሞ ከኔ ውጭ ለሌላ አትሰዉ እያለ እየተናገረ፣ በአንድ በኩል ደግሞ ኃጢአታችሁን ማስተሰርይላችሁ ለኔና ለሰይጣን እኩል ከከፈላችሁልን ነው ብሎ ይናገራል። እኩል መካፈል አለብን። ከማን ጋር? ከሰይጣን ጋር ይላል። ስለዚህ ይሄ ከሰይጣን ጋር እኩል ነገራቶችን እኩል መስዋዕትን የሚካፈለው አካል የምርም ምን አይነት ግንኙነት ነው ያለው? የምርም አምላክ ሊባል ይችላል ወይ? የምርም የአምላክ ባህሪያት ይታዩበታል ወይ የሚለውን እንግዲህ እናንተ እንድትመልሱ እንጠይቃለን። በዚህ ዙሪያ ማውራት የሚፈልግ ማንኛውም ክርስቲያን ካለ እንግዲህ ገስት መላክ ይችላል። የተወራው ነገር ውሸት ነው፣ ልክ አይደለም ምናምን የሚል ክርስቲያን ካለ ይኸው ዳይሬክትሊ ገስት ገብቶ ከኔ ጋር ሊነጋገር ይችላል። እሺ እንትን እንዲህ ነው ቄብሮስ ልገባበት። እሺ ከሳራ አስከትለው ችግር የለውም ከኔ ጋር ይቀጥላል። እሺ ዩዘር በቃ እያወራ አይደለም። ና እንትን ይበለቅ ከታች ይቀመጥ። ያ ከታች ይቀመጥ። ያ እንትን አድርጉ። እሺ ኡስታዝ ጀማል ካላችሁ ኮንትሮል አድርጉት የገስቱን ነገር። እኔ እንትን ሌላ ችግር እንዳይፈጠር ኮንትሮል እያረጋችሁ እያስገባችሁ። እሺ
ኦኬ ሶ አሁን ያነሳንላችሁ ፖይንት ምንድን ነው? መጽሐፍ ቅዱስ ላይ አምላክ ተብሎ የተቀመጠው አካል ለሰይጣን መስዋዕት እንዳለብን፣ ለሰይጣን ፍየልን ማቅረብ እንዳለብን ተናግሯል። አምላክ እንዴት ለሰይጣን መስዋዕት አቅርቡ ብሎ ይናገራል የሚል ይሆናል ጥያቄያችን። እንግዲህ በዚህ ዙሪያ ክርስቲያኖች ሀሳብ ካላቸው። ስላቫ አቤት፣ ሰላም ናችሁ? እንዴት ኖት? ሰላም ነው ወይ? አለን። በተነሳው ሀሳብ ላይ ምን ትላለህ? መጽሐፍ ቅዱስ ላይ በዮም ኪፑር ቀን ማለትም በዴይ ኦፍ አተነመንት ቀን 2 ፍየሎች ይመጣሉ አይደለ? እፎይ ቤት 8000 ሰው ተቀምጧል። እባካችሁ ወደዛ ግቡ ብዬ ጥሪ ለማቅረብ ነው የመጣሁት። አምላካቸው ለሰይጣን እየሰዋ ወገናችን እንግዲህ ወደ ክርስቲያኖች ይጣራል። እዚህ አምላክ እኔንና ሰይጣንን ሁለታችን 2 ፍየል ስጡን ብሎ ይናገራል። አምላክ ከሰይጣን ጋር ትስስር አለው። ኦኬ ከሰይጣን ጋር በህብረት ነው የሚሰራው እየተባልክ ይሄንን ማስተባበል አቅተው እዚህ ግባ ትላለህ። ከቻላችሁ ኑና ዲፌንድ አድርጉ ጋይስ። ኦኬ መጽሐፋችሁ ላይ አምላክና ሰይጣን ሁለቱ እንደ አንድ ነው የሚሰሩት እየተባላችሁ እኮ ነው። እነዚህ ሁለቱ አካላት ተባብሮ ነው የሚሰሩት እየተባላችሁ ነው። ሰው ይሄን ዲፌንድ አድርጉ። እሺ ወይ የኢዮብን መጽሐፍ ከተካነበብ ከባይዚ አሁን ከእፎይ ጋር 8000 ሰው አለ እና ቤቶ እግዚአብሔር ይታዘዛል። ታውቃለህ? በቃ እግዚአብሔር ሳራ ይሻላል አልታዘዘም ይላል። ታውቃላችሁ? እና ሞር እንተም ሳራ ይሻላል። ላይክ አሁን ሰይጣን መጥቶ እፎይ ጋር 8000 ሰው አለ እና ቤቶ እግዚአብሔርን ከመታዘዝ ወደ ኋላ አይደለም። በጣም በመጥፎ ነገር ነበር ሲያስተባብር የነበረው። በዚህ ዙሪያ ሰፋ ያለ ሀሳብ አንስቷል ኢምራን። ከዛም ደግሞ ተያይዞ ደግሞ ሳራም እያነሳ ያለው ነገር አለ። ኢቭን መስዋዕት የአምልኮ ክፍል ሲሆን ይህንን የአምልኮ ክፍል ራሱ ለሴጣን እንደማቅረቡለት ሲል ትመለከታላችሁ። እግዚአብሔር በጣም እኩል ወደሚባል ደረጃ እያቀረበ ነው ሴጣንን። እና እስቲ ኢምራን በሰፊ ውስጥ ደግመህ ነገራቸው አያይዘህ ከዚህ ጋር ጠቅላላ አድርገህ ሳራ የሚያነሳው ፖይንት አለ። ኢምራን ጠቅልለህ ነገራቸው። ከዛ ክርስቲያኖች ካላችሁ ሀሳብ ስጠን። አው ክርስቲያን መልስ ያለው ካለ ዲያቆናት ገስት ላ መልስ እንፈልጋለን። መጽሐፋችሁን መመለስ አለባችሁ። መጽሐፉን መመለስ ካልቻላችሁ ደግሞ አምላካችሁ ሰይጣን እንደሚያዘው መሀላቸው ግንኙነት እንዳለ አንድ እንደሆኑ ማመን አለባችሁ። ለምን አሁን ሳለ ያሳየን እግዚአብሔር ለሰይጣን ሰውለት እያለን ያለው በተዘዋዋሪ እያስገባለት ነው ያለው። ስለዚህ ክርስቲያኖች እግዚአብሔር አዟችሁ ለሰይጣን ትገብራላችሁ ማለት ነው። አንደኛ። ሁለተኛ ደግሞ ቅድም እንዳሳያችሁ መጽሐፈ ኩፋሌ ላይ ሰይጣን እግዚአብሔርን ሲያዘው ቃል በቃል አይተናል። አሁን ሶስተኛ ደግሞ የኢዮብን ታሪክ እንመክር አይደለ አህመድ? ወይስ ሌላ ይነሳ? መጀመሪያ እስቲ እንመልከት። በዚህ በጣም የተንተን የተባለ ነው። ከታች ያለው ሰዎች እንድታስተውሉ በጣም የተደራረባችሁ ነው። በጊዜ ብትቀናነሱት ይሻላል። አሁን ኢምራን መጀመሪያ ያነሳው ፖይንት አለ። እኔ ከተመለከትኩት መጀመሪያ ኢዮብን ለማሰቃየት የኢዮብ ይመጣል። አሁን መጀመሪያ ግን ትንቢተ ኢዮብ ላይ ነው የመጽሐፈ ኢዮብ ላይ እግዚአብሔር በሰይጣን ሲታዘዝ አለ። ሳላ ደግሞ ያነሳው ደግሞ ሂውጅ የሆነ ፖይንት አለ። ዳት ሚንስ መስዋዕት የሚባለው ነገር የአምልኮ ክፍል ነው። ባይዚያ ጀማ መስዋዕት የሚባለውን የአምልኮ ክፍል ለሰይጣን እንዲቀርብ የሚያዝበት ለአጋንንት እንዲቀርብ የሚያዝበት ደግሞ ክፍል አለ። ዘሌዋውያን ላይ ሁለት ሀሳብ ተደረበ። ፈጣሪ ያሳያችሁ እንግዲህ ፈጣሪ ያሳያችሁ። አሁን አምላካችን ብላችሁ የምታስቡት አካል ማለት ነው በሰይጣን እየታዘዘ ነው። ሁለተኛ ደግሞ ለሰይጣን ራሱ አምልኮ እንዲቀርብ ወይም ደግሞ መስዋዕት እንዲቀርብ እያዘዘ ነው። ሶስተኛ ፖይንት ደግሞ ኢምራን ላነሳ ነው። ዝግጁ ናችሁ ወይስ አትመለሱም? እንዴት ነው ነገሩ? እሺ ኢምራን አንሳው እስቲ። ኢንሻአላህ ሳላ ተከፍተኛ ጥቅሱን ካሜራ ፈትሻል። ኢምራን አንተ ይቻላል አለ። እሺ መጽሐፈ ኢዮብ ሁላችሁም ቼክ አድርጉት። ኦኬ እሺ ከፍቻለሁ። ይታያል? ያ እሺ መጽሐፈ ኢዮብ አንድ ጊዜ እንደዚህ እናደርጋለን። እሺ ኢዮብ በ54ቱ ቅጂ። በነገራችን ላይ አሁን የሚነሳው ሀሳብ በጣም የሚያስገርማችሁ ሀሳብ ነው። የምር ይሄ አካል አምላክ ነው ወይ እንድትሉ የሚያረጋችሁ ሀሳብ ነው እዚህ ጋር የሚነሳው። እሺ ከዚህ ጀምረህ አንብብላቸው ኢምራን። ኢንሻአላህ ያው ታሪኩ ረጅም ቢሆንም ሀሳቡ ልንገራችሁ። መጽሐፈ ኢዮብ ምዕራፍ 2 እንደዚህ ይላል። ከዕለታት በአንድ ቀን እንዲሆነ ከጀመረና ከዛ ቀጥላለሁ። ከዕለታት በአንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ሊቆሙ መጡ፣ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም መጣ። ስለዚህ ሰይጣን ወደ እግዚአብሔር መጣ። ያዙልኝ። ከዛ ምን አለው? እግዚአብሔርም ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን አለ። እግዚአብሔር ኮራ ማለት ጀመረና
ባሪያዬን ተመለከትከው፣ በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። ኦኬ ቀጥሎ ማለት በከንቱ አጠፋው ዘንድ አለ በእርሱ ላይ ትክክል አይደል? አለ ቁጥር 3 በእርሱ ላይ ምንም ብታንቀሳቀሰኝም እስከ አሁን በቅድስናውን ጠብቋል አለው። ሰምታችሁ ብታንቀሳቀሰኝም አለው። ሶ ሰይጣን እግዚአብሔርን ሲያንቀሳቅሰው ነበረ። በምን ጉዳይ? በኢዮብ ጉዳይ። ሰይጣን መጥቶ ምን አለው? ኢዮብን ግደልበት ልጆቹን እያለ ያዘው ነበር። እግዚአብሔርም የኢዮብን ልጆች አስገደለ፣ ከነ አህያቸው ከነ ባሪያቸው። ባሪያ ነበራቸው። የእግዚአብሔር ነብይ ኢዮብ ባሪያ ነበረው። ከነ ባሪያዎቹ ያንን ሁሉ ልጅ አስገደለበት። ያስገደለበት ማን ነው? እግዚአብሔር በሰይጣን ታዞ። አያቸው አይደለ? ስለዚህ እዚህ ጋር መጥቶ እግዚአብሔር ምን አለ? በእሱ ላይ ምንም ብታንቀሳቀሰኝ አስምርልኝ ሳለ አስምርልኝ የሚያንቀሳቅሰው ነው። ሰይጣን መጥፎ ነገር የሚያስደርገው መጥፎ ነገሩ ምንድን ነው? የኢዮብን ልጆች አመድ አደረጋቸው፣ ጨፈጨፋቸው፣ አረዳቸው፣ አስገደላቸው እና በጣም ያሳዝናል። ወንድሞች ጨምሩበት። መልስ ያለው ግን ካለ ዋሽታችኋል። እስቲ ብሮ ምን ትላለህ? ሶስቱን ሀሳቦች ጠቅለል አድርገህ አንሳለን። ሳራ አትፈርስ ማን ኢምራን ያነሳው ነገር አለ። መጀመሪያ በሰይጣን እግዚአብሔር መታዘዝ፣ ሁለተኛ ደግሞ ለሰይጣን መስዋዕት መቅረቡን አንስተዋል። ሶስተኛ ደግሞ ብታንቀሳቀሰኝም እያለ ነው። ይሄ ኦቶሪቲ እንዴት ነው ብሮ? እስቲ ሰፋ አድርገህ አስረዳን። በደንብ ግለጽ። ገለጻ በአንተ ይብቃ። ሰላም አለይኩም። ይሰማል? ዋሌኩም ሰላም። ይሰማል? ማሻአላህ። ይሄ ኤስጂጂ ማን ነው? መጀመሪያ ጠይቃችሁታል? ሳላ ኤስጂጂ ማን ነው? እኔ ጋር ብቻ ነው የሚታየው? እኔ ጋር የሚታይ ያለ ማይክ ማንሳት ትችላለህ? ኤስጂጂ ክርስቲያኖች ካሉ ከገስት ላይ ይውረዱ። እዚህ ላይ አንድ ሀሳብ መስጠት ፈልጋለሁ ጋይስ፣ ሁላችሁም በደንብ ስሙ። ምንድነው በዚህ ሀሳብ የምንረዳው? አንድ ቀን ኢዮብ እንግዲህ ከዕለታት በአንዱ ቀን ኢዮብ ጻድቅ ሰው ነው፣ እግዚአብሔርን የሚፈራ ሰው ነው፣ ብዙ ነገር። ከዛ ሰይጣን ወደ እግዚአብሔር መጣና ኢዮብ እኮ አንተን የሚፈራ ኢዮብ ሀብት ስለሰጠኸው ነው፣ ንብረት ስለሰጠኸው ነው እንጂ አይፈራህም ነበር አለው። ከዛ ተሳስተሃል አለው እግዚአብሔር። ስለዚህ እኔ ነኝ ወይስ አንተ ነህ ልክ የምንናገረው ብሎ ሰይጣን እግዚአብሔርን ያዘውና ልጆቹን ያስገድልበታል። ልጆቹን ከገደለበት በኋላ ኢዮብ እንግዲህ አልወደቀም። በፈተናው ላይ እንትን አላለም። ምንድነው ጽናቱን አሳየ። ከዛ በኋላ እግዚአብሔር ምን የሚል ነገር ይናገራል መሰላችሁ? ያኔ መተህ አንተ ብታንቀሳቅሰኝም እኮ ኢዮብ ፍጹምነትን ጠብቀዋል ወይ ፍጹምነትን ይዟል አለ። አንተ ብታንቀሳቅሰኝም፣ አንተ ምንም ያህል ብታዘኝም፣ እሱ ላይ መጥፎ ነገር ባደርግበትም በአንተ እንቅስቃሴ አለው ብታንቀሳቅሰኝም እሱ እስካሁን ፍጹም ነው አለ። ኢማጅን ሰይጣን መጥቶ አምላካችሁን ሲያንቀሳቅሰው፣ አምላካችሁን እንዲህ አድርግ ሲለው፣ አምላካችሁን ያንን ስራ ሲለው፣ ማን ነው ማንን የሚያንቀሳቅሰው? እኛ እኮ የምናውቀው አምላክ አጽናፈ ዓለምን ሲያንቀሳቅስ ነው። አምላክ ፍጥረታትን ሲያንቀሳቅስ ነው። አምላክ ፍጥረታትን ሲያዝ ነው እንጂ ፍጥረታት አምላካቸውን ሲያዙ፣ ፍጥረታት አምላካቸውን ሲያንቀሳቅሱ አይደለም። መጽሐፍ ቅዱስ ላይ ተቃራኒውን ነው የምናገኘው። እሱ ምንድን ነው? አንድ ነገር የሚሰራው እግዚአብሔር የሆነ ነገር የሚሰራው ከጀርባው ሰይጣን ሲያንቀሳቅሰው ነው። እግዚአብሔር የሆነ ነገር የሚያደርገው ከጀርባው ሰይጣን የሆነ ሀሳብ ሲሰጠው ነው። ከጀርባ ሀሳብ ተቀብሎ መጥቶ ነው አክት የሚያደርገው። ሀሳብ ተቀብሎ መጥቶ ነው የሆነ ነገር የሚሰራው። ስለዚህ ይሄ በመካከላቸው ያለውን እዚህ ጋር እንደተቀመጠላቸው ትስስራቸውን ነው የሚያሳየው፣ የሆነ ውህደታቸውን ነው የሚያሳየው። እንዲሁም ከስላሴ አካላት መካከል የሆነ የግብር አንድነት የሚባለው ነገር ሞር የሚሰራው እንግዲህ በእግዚአብሔርና በሰይጣን መካከል ባለው ነው። ግብራቸው አንድ ነው የሚመስለው፣ ስራቸው አንድ ነው የሚመስለው። ለዛ ነው እኮ አንድ ቦታ ላይ በጣም የሚገርመኝ አንድ መጽሐፍ ቅዱስ ጥቅስ ልስጣችሁ ጋይስ፣ ከርዕሳችንም ጋር የሚሄድ ነው። በጣም የምትደነቁበትን በጣም የምናወረውን ነገር ሊትራሊ ሰፖርት የሚያደርገውን አንድ ሀሳብ ልስጣችሁ። ሁላችሁም በደንብ ተመልከቱ። ይሄንን ሁላችሁም አሁን የምንለው ነገር በደንብ የሚገባችሁ ከዚህኛው ጥቅስ በኋላ ነው ኢንሻአላህ። ምንድን ነው? ከዕለታት በአንዱ ቀን እግዚአብሔር ዳዊት የሚባል መልእክተኛ ነበረው። ይህም በደንብ ስሙ። ዳዊት የሚባል መልእክተኛ ነበረው እና ህዝቡን እንዲቆጥር ያደርጋል። በመጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ላይ ይህንን እናገኛለን። እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ።
እግዚአብሔር ዳዊትን ሄደህ የእስራኤልንና የይሁዳን ሕዝብ ቁጠር ብሎ አለው ይላል። እና እግዚአብሔር ምን ያደርጋል? ዳዊትን ተነስና ሕዝበ እስራኤልን ቁጠር ብሎ ዳዊትን ያንቀሳቅሰዋል። ማን? ስሙን በደንብ ተመልከቱ። በቢጫ ያሰመርኩበትን እግዚአብሔር ብሎ ይናገራል። እግዚአብሔር ዳዊትን ላከውና ሕዝቡን አስቆጠረው ይላል። ጥሩ። ነገር ግን በሚያሳዝን ሁኔታ ሌላ መጽሐፍ ስንከፍት መጽሐፈ ዜና መዋዕል ቀዳሚ ምዕራፍ 21 ቁጥር 1 ላይ ሰይጣን አለ በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው አለ። እዚህ ጋር ሁለት አካላት ምንድን ነው? አንድ አካል በሁለት ስም ሲገለጽ እናያለን። አንደኛው ቦታ እግዚአብሔር ዳዊትን ሄደ እስራኤልን ቁጠር ብሎ አንቀሳቀሰው ይላል። ማን? እግዚአብሔር። ራሱ ታሪክ ደግሞ እዚህ ጋር ይመጣና ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው አለ። አንድ አካል በሁለት ስም ሲጠራ እናያለን። ምንድን ነው ይሄ? መጽሐፍ ቅዱስ ሁለቱን አካላት ብዙም አይለያቸውም፣ እንደ አንድ ነው የሚገልጻቸው። ምን አይነት ትስስር ነው በመካከላቸው ያለው? ማን ነው ዳዊት ሕዝበ እስራኤልን እንዲቆጥር ያንቀሳቀሰው? እግዚአብሔር ነው ካል እዚህ ቦታ ሰይጣን ነው ይላል። ሰይጣን ነው ካል እዚህ ቦታ እግዚአብሔር ነው ይላል። ስማቸው ተለያይቶ ነው አንድ ሆነው ወይስ በምን መልኩ ጠይቃችሁ እንገደዳለን የሚል ይሆናል። እንግዲህ ወንድሞች ሀሳባችሁን እንድትሰጡ እንትን ማንቀሳቀስ ቢሉ ደግሞ ሳላ ማንቀሳቀስ ይገርም። አቲት ፋይነስት ነው ወዳ ሲያንቀሳቀሱ የነበረው የገዛ አምላካቸውን። አሁን ዳዊትን ነው የሚገርም እኮ አንተን የዳዊቱ ይገርማል። አንተ የገዛ አምላካቸውን ሲያንቀሳቅሰው ነበረ። ክርስቲያኖች አምላካችን ብለው የሚቀበሉት ኢየሱስ ክርስቶስን ማቴዎስ ወንጌል ምዕራፍ 4 ላይ ጥሩ በሆነ መልኩ ሲያንቀሳቀሰው ነበር። አንዴ ጥያቄ ጠይቀዋል ምናምን በቃ እንደ ሙሉ የሚጫወትበት። ከዛ ክርስቶስ የሆነ ምላሽ ይሰጠዋል። ከዛ ወስዶ እንደውም ጫፍ ተራራ ጫፍ ሲወስዶ ትመለከታለህ። እና ማንቀሳቀስ ቢሉ በዳዊት እንዳይገርም ገና በክርስቶስ ራሱ ጥሩ ማንቀሳቀስ ላይ ነበረ፣ ጥሩ እንቅስቃሴ ላይ ነበሩ። ካየው ማቴዎስ ወንጌል 4 ላይ ጥሩ ትረካለና ገብቷል። ከላይ የሰው ልጅ እንደተራበ ምናምን ይናገራል ማቴዎስ ወንጌል 4 ላይ። ከዛ ወስዶ ሄዶ መጨረሻ ላይ ጭራሽ ተራራ ጫፍ ላይ ወሰደው ማለት ነው። ከዚህ ላይ ዝለል ምናምን ብሎ ይሞክርበታል። ኤክስፔሪመንት ነበር ሲሰራበት የነበረው እና በደንብ ነው የሚያንቀሳቅሰው። በደንብ አቲት ፋይነስት ይብሮ ምን ትላለህ? ቶች ላይ የእግዚአብሔር ባህሪያቶች ላይ እስቲ እንሄዳለን። ምን አለ መሰላችሁ? ኢንሻአላህ እስቲ እንግዲህ ወገኖቻችን እስከሚገቡ አንድ ባህሪ ላሳያችሁ። ምንድነው ይሄ ነገር? እስቲ ጋይስ ከኮሜንቶች ይሄ ባህሪ ምንድነው እስቲ ንገሩን። እስቲ የሚነግረኝ አለ? ምን ሆኖ ነው ይሄ ሰው? መጨነቅ ነው ሳለ ደብሮት ምናምን የሆነ ተክዟል። መተከዝ እዚህ ቆይ ሌላ ሰው ልጠይቅስ። አንድ ሰው ምንድነው ጸጽቶታል ወይ አዝኗል? ጸጽቶታል። የሆነ ጸጸት ውስጥ ገብቷል ሰውዬ። እንዴ ምን ለማለት ነው ኢብራሂም? እኔ አልገባኝም። ምን እያላችሁኝ ነው? ሳላ አህመድ ማሂር ምናምን ምንድን ነው? ይምሩ ምን እያላችሁኝ ነው? ይሄ ሰው እና ይሄ ባህሪ የማን ባህሪ ነው ነው ጥያቄው። ይሄ ባህሪ የሰው ነው ወይስ የፈጣሪ ባህሪ ነው? አሁን ጥያቄያችን እሱ ነው። መጀመሪያ ማን ነው እንዲህ አይነት ባህሪ ያለው? በቃ ልብ አድርጉት። አሁን እንግዲህ እኔ አንድን ሰው ጠይቃለሁ። ለምሳሌ ማሂር 10 ብር አታበድረኝም? 10 ብር አበድራለሁ፣ ችግር የለውም አበድራለሁ። አንተ ደግሞ ተዋ፣ አንተ ለእንትና ለሙግት አትመችም እባክህ። ሳላ 10 ብር አበድረኝ። አይ መጀመሪያ ግን ማለት ነው ብሮ ምን ፈልጌ ብሮ ዛሬ ሊጨምቀን ነው ጋይስ። ሳላ 10 ብር አበድረኝ። እሺ አንዳችሁ በሉኝ። በቃ እኔ ላሳየ እንዴት እንደሚባል እኔ ያሳያለሁ። እስቲ ብሮ 10 ብር አበድረኝ። አንተ ለማኝ በቃ እስከ መቼ ነው መለመን? አይሰለችም? ስንት ዓመት ሙሉ ስለምንኖር ስንት ዓመት ሙሉ ስለምንኖር በቃ አይሰለችም? አሁን እንደዚህ ስለ ትተክዛለህ ማለት ነው። አየው እኛ የምናውቀው አንድ ሰው የሆነ ነገር ተጠይቆ ወይኔ ባላረኩት ብሎ ሲጸጸት ነው። እግዚአብሔር ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም አዘነ ይላል። ተጸጸተ ማለት ነው። ስለዚህ እግዚአብሔር እኛ ጋይስ የሚጸጸት አምላክ እኔ ወላሂ አላመልክም መቼም ቢሆን ማለት ነው። ደግሞ ሌላ እንዴት እንደተጸጸተ ታውቃላችሁ?
እግዚአብሔር እነዚህን ሰዎች ግደል አለውና ለእንትና ተናገረ። አሁንም ሄደ አማሌቅ ቅምት አለው፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን ግደል አለና ከዛ በኋላ ቁጥር 15 ላይ ወረደና እግዚአብሔርም ማን ቆይ ላሳያችሁ። እንደውም አንደኛ ሳሙኤል አይደለ? አንደኛ ሳሙኤል ላይ ምዕራፍ 15 ቁጥር ስንት ላይ መሰላችሁ? 10 ላይ ይኸው የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸምምና ስላነገስኩት ተጸጸትኩ አለ። ጋይስ ተጸጸትኩኝ። what the crap አምላክ እንደዚህ ይጸጸታል? እንደዚህ ይጸጸታል ወይ ጋይስ? እንደዚህ ይጸጸታል ወይ አምላክ? this is crazy ወላሂ በጣም የሚገርም ነገር ነው። እና እስቲ አንዳንድ እያደረግን እንደዚህ አይነት መጀመሪያ ግን ይብረቆኝ መጸጸት የሚለው ማለት ነው መጸጸት የሚለው ግን በጣም ግልጽ መሆን አለበት። አይ ቲንክ አሁን መጸጸት ማለት እንዴት መሰላችሁ? ለምሳሌ ባላረኩት ብለህ ነው የምትጸጸተው። የሆነ ነገር ለምሳሌ አሁን የሆነ መጥፎ ነገር ባደርግ፣ ለምሳሌ ትልቅ ሰው ብሳደብ ወይኔ ምን አለ ባልተሳደብኩ ብዬ ይጸጸታለሁ። ለምን እንደምጸጸት ታውቃላችሁ? ይሄ ነገር ወይ በንዴት ነው ያደረግኩት ወይ ባለማወቅ ነው ያደረግኩት። ኦኬ የሆነ ደግሞ እዚህ ጋር መቆም እያለብኝ ወይ ደግሞ ዛሬ በጠዋት መነሳት እያለብኝ አርፍጄ ብነሳ እጸጸታለሁ። ኦኬ በጠዋት መነሳት ነበረብኝ ለካ ምናምን እንዳለው። ስለዚህ አንድ ሰው የሚጸጸተው የሆነ ነገር አድርገን ከዛ በኋላ ወደ ራሳችን ወደ ቀልባችን ስንመለስ ነው። በቃ ሳናስብ የሆነ ነገር አድርገን ባለማወቅ የሆነ ነገር አድርገን። አሁን እንዴት ነው አምላክ ባለማወቅ እንደዚህ የሚሰራው? ሰውን ፈጠረ። ኦኬ ሰውን ፈጠረ፣ ችግር የለውም። ሰውን ሲፈጥር ግን አንድ ያላወቀው ነገር ነበር። ምንድነው ያላወቀው ነገር? ሰው ከተፈጠረ በኋላ በጣም ምን ይሆናል? ምድር ላይ አጥፊ ይሆናል። ምድር ላይ ክፋትን ያንሰራፋል። ያን አላወቀም ነበር። ለዛ ምን አለ እግዚአብሔርም ሰውን የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁሉ ፈጽሞ ክፉ እንደሆነ አየ ይላል። በቃ ሰው ክፉ ሆነበት። እግዚአብሔር አሁን ከዚህ የምንረዳው የእግዚአብሔር ሐሳብ ሰው ክፉ ይሆናል ብሎ አላሰበም ነበር። ከዛ ሲያይ ግን ሰው ክፉ ሆነበት። ከዛ ምን አለ ስለፈጠርኳቸው ተጸጽቻለሁ ብሎ ተናገረ። የፈጠርኩትን ሰው ከምድር ላይ ያጠፋለሁ ስለፈጠርኳቸው ምን ብያለሁ? ተጸጽቼ። ይሄ እኮ በጣም የሚያሳዝን ነገር ነው። በጣም የሚያሳዝን። ምክንያቱም አምላክ ሁሉን አዋቂ ከሆነ ማወቅ ነበረበት እንደሚያጠፉ እና ተጸጸተ ማለት ነው። አምላክ አንተን የፈጠረ አምላክ አንተን በመፍጠሩ ተጸጸተ እያልከኝ ነው ማለት ነው። ኢማጂን እንግዲህ ኢማጂን ይሄንን አምላክ እና አምልክ እያሉ ይጠሩናል ማለት ነው። በጣም ሱብሃንአላህ በጣም ገራሚ ነገር ነው። እሺ አንዳንድ እያደረግን እንቀጥል ጋይስ። አንዳንድ ምክንያቱም ክርስቲያኖች ኦልሬዲ በአምላካቸው ተስፋ ስለቆረጡ ገብተው መመለስ አይፈልጉም። እኛ ምን እናደርጋለን? ኢንሻአላህ የእግዚአብሔርን ባህሪያቶች አንድ ባንድ እየከፈትን እናሳያለን፣ ክርስቲያን እስከሚመጣ ድረስ ማለት ነው። ቀጥሉ ኢንሻአላህ ወንድሞች፣ ተራ በተራ ቀጥሉ ኢንሻአላህ። እሺ እሺ እንደዚህ ላድርገው የጀማ እሺ እሺ እንዴት ምን እናድርግ መሰለኝ ብሮ አንድ ሰው እሺ እንተ ተራ በተራ እናድርገው። እሺ አሁን ኢምራን የፈጠነ አንድ ነገር አሳየን፣ አንድ ወጣ ያለ ነገር አሳየን። ስለ እግዚአብሔር እስቲ ስለ እግዚአብሔር ባህሪ ስትመጣ መጽሐፍ ቅዱስ ስታነብ ሁሉ ጊዜ የሚገርመን አንድ ጥቅስ አሳየን። ኢምራን አለ ምረጡ ምን ይታይ? ኢምራን አንድ ጥያቄ ልጠይቅህ። እሰማለሁ አይደለ? ትሰማለህ? ይሰማል። ሲያም ምንድን ነው የምትውጠው? ምንን ካመመኝ ራስ ምታት ከሆነ ፓናዶል ነው የምትውጠው? ኦኬ ሶ ክርስቲያን ወገኖቻችን ምንድን ነው የሚሉን መሰላችሁ? አምላክ እንደ ፓናዶል ይዋጣል ይሉናል። እስቲ ምን ትላቸዋል? እስቲ ኢምራን አሳየን ነገር ወላሂ እንደዛ ይዋጣል እያሉን ነው። እስቲ ኢምራን ፓናዶል ሳይዙ አነስ ያለ ነው፣ እግዚአብሔር ግን ሳይዙ ጨምር ያደርጋል። ላይክ ወደ ባቄላ ይደርሳል አለ። የወስፋት ክኒን የሚባል አለ፣ ችግር የለውም። ሳይዙ ጨመር የሚልም ከፈለክ አለ። ባቄላ እንደዛ ካለሽ እና እንዴ ነው ይገባል። በሰው ይገርማል፣ ሚሊግራም አለ። በሰው ይገርማል እንዴ በክኒን ይመታል አምላክ። አንተ እዚህ ትደነቃለህ። ክኒንም ሆነ መጥቶልሃል። አሰራሩ ልዩ ነው። እስቲ ኢምራን
ሰላም ይቅርታ፣ ሰላም ብለናል። ወይ ማን ሰላም። አንድ ማብራሪያ ነበር ለኢምራን ከ2 ሳምንት በፊት የጠየቀው ጥያቄ ነበር። ከ2 ሳምንት በፊት ምን ጠየቁ? እሺ ችግር የለውም አስታውሻለሁ። ከ2 ሳምንት በፊት ምን ጠየቁ? አይ ችግር የለም። ትላንት አሳስበኝ ልኬለት ነበር፣ አላስገባኝም ነበር። እሺ አሁን ገብተሃል። እና ኖት እንዲይዝ ነው ሃይማኖት አበው ላይ ማስረጃ ስለ ክርስቶስ ነው ሙሉ ስለ ክርስቶስ ማስረጃ ምን ይሁን 2 ከቸርች ፋዘርስ 2 ልንገሩና ኖት ያዝ። ለምኑ ስለ ክርስቶስ አምላክነት፣ ስለ ክርስቶስ ምንነት፣ እንደተገረዘ እንደተወለደ ምን እንደሆነ አንድ ጊዜ ቅዱስ ኤጲፋኒዮስ ምዕራፍ 24 እና 25 ምን መጀመሪያ ምን እንደሆነ የምትነግረኝ? እንደተወለደ ነው? ሰው እንደሆነ ነው? እንደሞተ ነው? ወይስ ደግሞ ምንድን ነው የምትነግረኝ? መጀመሪያ እሱን አሳውቀኝ። ቅዱስ ኤጲፋኒዮስ ምዕራፍ 24 እና 25 እንደዛ ከሆነ ሌላ ጊዜ ነው የማታዳምጥ ከሆነ ሌላ ጊዜ ነው። አሁን ርዕስ አለን። አሁን የዛሬ ርዕሳችን ሙግት ውስጥ ከምንገባ እኮ ነው። አንድ ጊዜ እንትና ይሄ ከይቀታ አንድ ጊዜ አለ አይደለ? ኢትዮጵያ አለ ሚዩትን አንሰቀ አንድ ጊዜ ኢትዮጵያ ኢምሮ ካሜራውን ከፈተለት እንትን ላደርግልን ፓስ ላደርግልን ለኢትዮጵያ አለ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ። ክርስቶስ አምላክም ሰው ነው ብለህ ታምናለህ? አምላክም ሰውም ነው። አሁን እዚህ ጋር አምላክም ባቄላ እኮ መጽሐፍቶቻቸው ደግሞ አምላክም ባቄላ መሆኗል መጥቷል እያሉ ነው እኮ። እንደሱ ማለት ትርጉም የለውም ነው በለኛ ጋር እኮ። እስቲ ከትርጉሙን ያሳየ። እስቲ ኢምራን አሳየው። አምላክም ባቄላም እየሆነ ነው አምላክ። አሁን በራስህ ዝም ብለህ የሚመጣልህን ነው የምታወራው። ግን አይ በመጽሐፍ ያው ማስረጃ ከፈለክ ያው መጽሐፍ ይዘን የምናወራው አሉ ገድለ ዘርአ ብሩክ አስከንብብልኝ። ምንድን ነው የሚለው? አንብብልኝ። በቃ ተወነነብልሃለሁ። እንደዚህ ይላል። ባገኛቸው እንግዲህ 3 ዕንቆች ነበሩ። በእግዚአብሔር ትእዛዝ 3 ዕንቆች አገኘ። ያ ጻድቅ አባታችን ከፀሐይ 7 እጅ የሚያበሩ 3 ዕንቆች ባገኘ ጊዜ እጅግ ደስ አሰኘው። ባገኛቸው ጊዜ አንስቶ ዋጣቸው። አያ ይሄ ሰውዬ መንገድ ላይ የሆነ ባቄላ አግኝቶ ዋጣቸው። 3 ዕንቆች በሆዱ ውስጥ ብዙ ቀን ቆዩ። ከነሱ የተነሳ ብርሃኑ ተሞላ ካልኩ አንድ የሚታገው። ስለዚህ የሆነ ዕንቆች በሉ። እነዚህ የዋጣቸው ዕንቆች ምንድነው ካልከኝ ነው አሳይክ እዚህ ጋር ምን እንደሆኑ። እኚህ የዋጣቸው ዕንቆች በዕንቁ ተመሰሉ እንጂ ዕንቆች እንዳልሆኑ ተረዳ፣ ታወቀ። እነዚህ 3 ዕንቆች የተባሉ 3ቱ አካላት ሥላሴ። 3ቱ ባቄላ እነማን ናቸው? 3ቱ ባቄላ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆድ ዕቃው አንጀት ውስጥ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላክህ እንደ ባቄላ ተውጦ የሰው ጨጓራ ውስጥ 3 ቀን ቆይቷል ማለት ነው። ኦልሞስት ከዛ በላይ ነው የቆየው። ምን ትላለህ አህመድ? አውራው ምን ትላለህ? ኢምሮ አውራው እስቲ አንተ ሪስፖንስ አንዴ ለኢምራ